ሰላም ውድ ኢትዮጵያውያን ወገኖቼ ሰለሞን አበራ እባላለሁ። በአሁኑ ሰዓት የምገኘው በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳ ነው የምገኘው። ይሄ ስፍራ በቅርቡ የተጀመረው የገራድ ቢመዶ አጠቃላይ ሆስፒታል ግንባታ መሰረት ተጥሎ እንደምታዩት ያው አንዳንድ ኮሎኖች እየቆሙ ነው ያሉት። ሰራተኞች ግንባታ ላይ ናቸው ያሉት። ይህ ሆስፒታል ለአካባቢው ማህበረሰብ በጣም ትልቅ ትርጉም ያለው ነው። ምክንያቱም እዚህ አካባቢ በአቅራቢያ ምንም ሆስፒታል ስለሌለ ብዙ እናቶችና ህፃናት በታመሙ ጊዜ ሆስፒታል ለማግኘት ከቅርብ ርቀት ስለሌለ ሩቅ ስለሚሄዱ ወይ ባቱ ወይ ወራቤ እየሄዱ ነው የሚታከሙት። መዳን እየቻሉ መንገድ ላይ እያሉ ብዙዎቹ ህይወታቸውን እያጡ ይገኛሉ። ስለዚህ የሆስፒታል ቢገነባና ቢያልቅ እነዚህን እናቶች እና ህፃናት ሌሎችንም ታካሚዎች ማንኛውንም ማህበረሰብ በአካባቢ ላይ መጥቶ በዚህ ሆስፒታል የሚታከመውን ማዳን ይቻላል። ስለዚህ ሰውን ለመርዳት ሰው መሆን በቂ ነው እና በየትኛውም አካባቢ በዚህ ከተማ ያላችሁ በወረዳው በአካባቢ በዙሪያው ላይ ያላችሁ ማህበረሰቦች ከከተማ ውጪ ከዚህ አካባቢ ውጪ ያላችሁ አዲስ አበባ ወይም ሌላ ሀገር ደቡብ አፍሪካ ወይም ሳውዲ አረቢያ አውሮፓ ወይም አሜሪካ ያላችሁ የአካባቢ ተወላጆች እባካችሁ የምትችሉትን እንድታበረክቱና የሰውን ልጅ ህይወት እንድታድኑ እናቶቻችንና ህፃናቶችን እንድታድኑ ይህንን ጥሪ አቀርባለሁ። የባንክ አካውንቱ በኮሜንት ክፍል ላይ ይገኛል። ማነጋገርም ትችላላችሁ በኮሜንት ክፍል። በቃ ጥቂት ነው አትበሉ። የሁሉም ሰው ቢተባበር አንድ ትልቅ ስራ ይሰራል። ድር ቢያብር አንበሳ ያስር እንደሚባለው ወይም ደግሞ 50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው ደግሞ ጌጡ ነው እንደሚባለው ይሄ ነገር ሁላችንም ብንተባበር ጌጥ እንጂ ሸክም አይሆንብንም። ስለዚህ ይሄንን ጥሪ አስተላልፋለሁ። እንደምትረባረቡ ተስፋ አድርጋለሁ። ይሄ ደግሞ አሁን በጅምርነት ያያችሁት ይኸው ብዙ ከፍተኛ ሀሩርና ፀሐይ አዋራ ያለበት ቦታ ነው። ተጀምሯል። አልቆ ደግሞ ይሄ ነገር ተጠናቆ ደግሞ ሪፖርቱን የምናቀርብበት ጊዜ ሩቅ አይሆንም። ስለምታደርጉት መልካም አስተዋጽኦ ከልብ አመሰግናለሁ።